ጋይስ እንደዚህ አስገድ አዘርዝቆ እንደዚህ ያርጎ እንደዚህ አስደርጎ ብልግና ነገር ያረጋታል። ዩኒፎርም ሱማን አልቆ ብለስ ሳምቦር ፍሪጋለን ነደፈኝ ጠቀሰኝ ነደፈኝ ነደፈኝ ጠቀሰኝ ነደፈኝ ወዴት ነሽ ብሎ ሊፍት ሰጠኝ። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው መስቀለን እንጨታለን ቀለል እያደረጋችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለኔ ጠቅመኛል። ወደ ቪዲዮቹ። እሺ ቤተሰቦች ሰሞኑን ብዙዎች ሲቀበሉትና ሲነጋገሩበት የነበረ አንድ ቪዲዮ ነበረ። ተማሪዎች በትምህርት ቤት ውስጥ የብልግና ድርጊት ያደረጉ ቪዲዮ ተለቆ ብዙ ቤተሰቦችን ብዙ ወላጆችን አናድዷል፣ አስቆጥቷል። እስኪ በዛ ጉዳይ ሊያሹ ያለችውን አይተን እንመለስ። ጋይስ እንደዚህ አስገድ አዘርዝቆ እንደዚህ ያርጎ እንደዚህ አስደርጎ ብልግና ነገር ያረጋታል። ዩኒፎርም ሱማን አልቆ በቃ ትልቅ ሰው የሚያደርገውን ነገር ነው እያደረጉ ቪዲዮ ሶሻል ሚዲያ ላይ የተለቀቀው። በጣም ያሳፍራል። በየትምህርት ቤት ያላችሁ ዳይሬክተሮች ኃላፊነት ልትወጡ ግዴታ። በጣም ያሳፍራል። በጣም አስነዋሪ ቅድም ቆንኬውና አስነዋሪና በጣም ብልግና። እኛ በዘመናችን ይሄን አላየንም። እንደዚህ አይነት ውርደት አላየንም። ክላስ ውስጥ ጋይስ ክላስ ውስጥ የሚማሩበት የትምህርት ገበታ ላይ ልብሷን አውልቆ በእሷም በፈቃደኝነት ነው እሱ። እኔ የገረመኝ ነገር ቢኖር ደግሞ እነቱን ፖዚሽን እንዴት እንዳደረገው በጣም ነው የሚያሳፍረው። እኔ እግዚአብሔርን ነው የምላችሁ፣ እውነት ሞተናል። እውነት ይሄ ምንም እኔ ማለት እንደ ሞትን የማውቀው ኮመንት ላይ ምንድን ነው የሚሉት? እስኪ ፓርቲቱ ልቀቅልን ምን ያህል የሞትን ዜጎች እንደሆነ እንዴ። የትምህርት ገበታ ክላስ ውስጥ ግንኙነት የመንተርነ የስፖርት ተማሪ እያደረጉ የተለቀቀ ቪዲዮ ያሳፍራል እኮ። በጣም እኮ የሚያሳፍር ነገር እኮ ነው ጋይስ። አንገት እኮ ነው የሚያስደፋው። ህፃናቶች ልጆች ናቸው ጋይስ። እንደዚህ አስገድ አዘርዝቆ እንደዚህ ያርጎ እንደዚህ አስደርጎ ብልግና ነገር ያረጋታል። ዩኒፎርም ሱማን አልቆ በቃ ትልቅ ሰው የሚያደርገውን ነገር ነው እያደረጉ ቪዲዮ ሶሻል ሚዲያ ላይ የተለቀቀው። በጣም ያሳፍራል። እናቶች ኧረ እባካችሁ ልጆቻችሁን መርምሩ። ኧረ ልጆቻችሁን ተመልከቱ። እሺ ቤተሰቦች እንደሰማችሁት ነው። ትምህርት ቤት ውስጥ አላስፈላጊ የብልግና ድርጊቶች እየተፈጸሙ ነው። ይህም የመጣው ከምንድነው? ቤተሰቦች፣ ወላጆች ከተማሪዎች ከልጆቻችሁ ስልካችሁን አርቁ። ምክንያቱም ስልክ ላይ የሚያዩት ነገር በጣም የተለያየ አይነት እድሜያቸውን የማይመጥን ቪዲዮዎች ነው። ያው ታላላቅ እህትና ወንድሞች ደግሞ ካላችሁ ይህን ቪዲዮ ቪዲዮ የምትመለከቱ ታናናሽ እህትና ወንድሞቻችሁን ተቆጣጠሯቸው። ያ ማለት በዱላት ወይ ደግሞ በመቆጣት ሳይሆን በማቅረብ ውሏቸውን እንጠይቃቸው። ይህ የኔ ሀሳብ ነው። ፋሚሊዎች እስኪ ሀሳባችሁን ኮሜንት ላይ ጻፍ አድርጉልኝ። ወደ እዚህ ጋር ደግሞ ሰሞኑን በጣም ሙቀት እንዳለ የታወቀ ነው። የፀሐይ እና የዝናብ ሁኔታው የተቀያያሪነት ባህሪ ያለው። ታዲያ የሆነ አባት ከዚህ በፊትም እንደዚህ አይነት ድርጊት አድርገው ሁሎችንም አዝናንተን አስቀውን ነበረ። በድጋሚም ደግመውታል። ዝናብ ላይ በመቆም ሱሪያቸውን ድጋሚ ያደረጉት አላህ ይመቸኛል፣ እግዚአብሔር ይመቸኛል የሚለው ለሚኖራችሁ ታውቃላችሁ። መገናኛ ላይ በጣም ብዙ ሰዎች በተሰበሰቡበት አንዲት ወጣት ሴት ቶርክ እያደረገች ቪዲዮ ተለቆ ሁላችንም ያየነው ይመስለኛል። አልጠራጠረም። ነጋችሁት ግን ምን ነው የሚያሳየው ነው ዋናው ዓላማው። ምን ነው የሚያሳየው? ምን ነው የሚያበረታታው? ሰላም ጋይስ፣ ቤኪ አፍሮ ፋሚሊ እና ቶርከኛ ባለዝና ታቋታ። አረ እንደ ጭራሽ እንዲባላል ማድረግ ነው የምታቋት። እስቲ ረዱ ፋኖ። ዛሬ እንግዲህ ምን ልላችሁ ፈልጌ ነው፣ ቶርክ ስደንስ የምትሳደቡ ሰዎች፣ አፍሮቢት ዳንስ ስንደንስ፣ ሂፓፕ ስንደንስ የማይደብራችሁ ሰዎች ቶርክ ሲደነስ ደግሞ ትንሽ ቅሬታ አላችሁና ቶርክም ቦታ አለው ብራዘር። ቶርክ አንድ የዳንስ ይዘታ ነው። ሶ እንዳይረብራችሁ። አረ የምር ቦታ አለው። የምር ቶርክ ማለት ኖርማል ዳንስ ነው፣ እንደ ዳንስ ነው የሚታየው። ሶኒ ስጨፍር የምትሳደቡ ሰዎች ስርዓት ያዙ። ዛሬ መገናኛን ቶርክ ማለት Koye city, koye channel, tabak city, tabak yalo. Zare achaku mi bakanya, nishalanyal. All slat, bertanda hone baba blat. Asla wish me mangin biye, b'mas forgot bilam binat. I give out me college. Tabak zare lagayalech. Lasaman me I'm a slasu, but some let's say tashofal me. እሺ ቤተሰቦች እንዳያችሁት ነው ሁሉም ነገር። ግን
ቅድም እንዳልኳችሁ ጊዜና ቦታ እዚህ ጋር እንደምታዩት ሽማግሌዎች ያልፋሉ፣ ወጣቶች ያልፋሉ፣ ህፃናት ያልፋሉ። ብቻ በጣም ተናድጄባቸዋለሁ። እስኪ እናንተ በዚህ ጉዳይ ሀሳብና አስተያየታችሁን ስጡ። ምክንያቱም ቅድም እንደሰማችሁት ነው አትናገሩን ብለዋል። እስኪ ሀሳባችሁን ንገሩ። ነደፈኝ ጠቀሰኝ ነደፈኝ ነደፈኝ ጠቀሰኝ ነደፈኝ ወዴት ነሽ ብሎ ሊፍት ሰጠኝ እህቴ እያለ አታለለኝ ቅቤ ምላሱ ሸነገለኝ ሰከሰኝ አቤት የሱ ምላስ ከእባብ ይረዝማል ሰውን ሁሉ ነድፎ ባዶ እጅ አስቀርቷል። አንዴ አስደውይ ወንድሜን ላናግረው መኪና ተገጭቶ ሆስፒታል ነው ያለው ብሎ ቢፎግረኝ ቃሉ ቢደልለኝ ሳክስና ፉገራ አንጀቴን ቢበላኝ ሰማይና ምድሩ ባንዴ ነው የዞረብኝ መሃል ጎዳና ላይ ብቻዬን ቀረሁኝ አጠበኝ ስልክ ነሽ ቦርሳ ነሽ ብር የለኝ ጨለልኩኝ 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 ማለት ነው የገጠማትን ችግሯን ማለት ዝርግፍ አድርጋ የተናገረችው። ምን አይነት ግጥም ነው ቤተሰቦች እጥብን ያነጋል። ከእንደዚህ አይነት ሰዎች ፈጣሪ ይጠብቃል። ሰዎች ሰሞኑን አንድ አርቲስት ማስታወቂያ አሰርታኝ ብሬን ከለከለችኝ አስካድችኝ እያለች ነው። እስኪ የምትለው ነገር ሰምተናት ነው። ማስታወቂያ አሰርታኝ ብር ስለከለከለችኝ አርቲስት ነው የምነግራችሁ። ዛሬ ደግሞ አርቲስት ናት። እኔም ከማውቃቸው እናንተም በጣም ከምታውቋቸው በጣም ፌመስ ከሆኑ ሰዎች ጋር ፊልም የምትሰራ ሴት ናት። ኢንስታግራም ጻፈች፣ ቲክቶክ ላይ ጽፋልኝ አላየሁትም ነበር። ኢንስታግራም ስልኬን እንድልክላት ምናምን እንትን አለችኝ። ከዛ ዋትስአፕ ላይ አወራች። ከዛ ተደዋወልን ምናምን። ከዛ በኋላ እንደውም ቢዚ ነበርኩኝ ቀረውኝ። ሰው መች ነው የምመጪው ሌላ ቦታ ስለምሄድ ምናምን ብላ ሄድኩኝ። ሰራሁኝ። የኔ ፓኬጅ የማስታወቂያ ፓኬጅ በቪው ላ ነው ማስቀምጠው። ቪው የዚህን ያህል ብዬ የሷ 400 ምናምን ሺህ ታይቷል። ከዛ በኋላ በእሺ ብር ለቅቄላት ምናምን ብር ስላት እናትየው እኔ የልጄ ጓደኛ መስለሽኝ ነው የሰራሽው እኔ አላቅም ለኔ አይደረግም እንደዚህ አይደረግም እንጂ አለችኝ። ሙሉ መረጃውን አቀርብላችኋለሁ። እስካሁን ታግሼ እየጠበቅኳቸው ነው። አንድ ወር ስጭን ምናምን አሉኝ። እንደውም መጀመሪያ ኦኬ እሺ ካሌላቸው ምናምን ብዬ አንድ ወር ሰጧቸው። ከዛ ወዲያ በቃ በስነ አላቅልሽም ነው ያሉኝ። አይጉድ መረጃውን ሰጣችኋለሁ። በእውነት ቤተሰቦች ሰው ስራ የሰራበትን ገንዘብ አይከለከልም። በተለይ ደግሞ ሶሻል ሚዲያ ላይ ለቃ ገንዘብ አገኝበታል ብላ እስከሰራችበት ድረስ እንዴት እንደዚህ አይነት ስራ በእውነት አይሰራም? እስኪ ፋሚሊዎች ይሄ ቪዲዮ የምትመለከቱት ቤተሰቦች ካላችሁ እስኪ አርቲስቷን ማናት? እስኪ የምትገምቷት አርቲስት ካለች ኮሜንት ላይ ስሟን ጻፍ አድርጉልን። ጎመን ፈላጊ ቆስጣ ዛሬ እጅን ሰልፈታሏል። ጎመን ቆስጣ ና እስኪ ባለ ጎመን አቤት ማዛች አስንጅ ምንድነው እንደዚህ የሚያንቦጀቡጅ? ሰርሸጥ እጅን ሰልፈተው እኮ ነው ማዘር። አንተ ሜዘች ብርቄ ልጅ አይደለ? ብርቄ ልጅ እኮ ነው ማዘር። ጎበዝ ስራ ጀምራ። በትርፍ ሰዓት እናቴን አግዛለሁ። እስቲ ቆስጣ አለ? ቆስጣስ የለም። እና ምንድነው አብረህ የምትል? ለድምቀት ነው ማዘር። እስቲ የፈረንጅ አለ? የፈረንጅ ጎመን የፈረንጅስ የለም፣ ያገር ውስጥ ነው። እስቲ የጓሮ ነው ምንድነው? ከማሳ አይደለም፣ እዚያ ማሳ ተሰጥቶ ከዛ ነው የማሳ። እስኪ ምን በፍሬ ነው ባይተሽ ነው? እሱማ በፍሬ ነው እንጂ የሆነ እስኪ ልየው መጀመሪያ። በፍሬ 10 ብር ባይተሽ 12 ብር ማለት ነው። ቤተሰቦች እሱ ለማስረ 10 ብር ኧረ እችና 10 ብር ምንድናት እሷ? ጎመን ነው ማዘር። ደግሞ ምንድነው ባለፈው እኔ እሱን እስከሳፈው የሚያክል እኮ በ8 ብር ነው የገዛሁኝ። ከዚህ ሰፈር ከኔ ወንጭ ጎመን የሚሸጣለ እሱማ የለም። ባለፈው ተቀየረ መጣ በርካሽ ሸጥክልኝ። ኧረ ሰመርሰታውን ከሽሮ ውጭ መቻውን ሰርተው ያውቃል። ይሄን ጎመን የሚከትፉበት ጀመር ቢላለው ልታናንቀኝ ነው ዛሬ። ቢላለው ጀመር ገዢ ይመስላል። ና ምሸጥበት ጋራ ምን ይሸጥበት ጎመን ፈላጊ በጣም ነው የሰደባቸው። ቅልል ያደርጋቸው ጭራሽ መክለሻ ሜሎተን በለው ማክሳቸውን ያስሉታል። በጣም ብልግና ነው። እሺ ጃራና ባለቤቱ ልጅነታቸውን የሚያስታውሱ ውሸቶችን እየዋሹ ፈታ እያደረጉኝ ነበር። እስኪ ይሄ ቪዲዮ ልጋብዛችሁ። እኛ እኮ በጣም ሀብታም ነን። እስኪ አባቴ ብር አለው። ኧረ በእናትህ እኛ እኮ በጣም ሀብታም ነን። እሺ ቲቪያችን ኧረ እባክህ እውነትህን ዜና የሚያነቡት ሰዎች ማለት ነው። እስከ
እስከ እግራቸው ነው የሚታዩን። እሺ ስቱዲዮ ውይ ስታሳዝኑ። እኛ እኮ ዜና በቲቪ ኧረ ጨዋታ ዜና ምን ኧረ በልጅነታችን ግን ማለት ነው ይባላል ዋሽተናል ነው ማለት ሄደን የምናየው። ኧረ በእናትሽ ብርቅ አይደለም ደግሞ የኔ አባት እኮ ማለት ነው እዛ ሰማይ ውስጥ ቤት እኮ ገዝቶልናል እኮ ትናንትና ሄደን አየነው። ወይ ስታሳዝኑ እናንተ አንድ ቤት ነው እንደ ያላችሁ። የኔ አባት እኮ ሰማዩን ሙሉን ገዝቶታል። እሺ አቤት መቀደት! ዝናብ ሲዘንብ የሚከፈተውን ትልቅ ቧንቧ ራሱ እኮ አናዘነው ገዝቶታል። እና ምስኪን በልጅነቱ እንደዚህ ቁርጦ ቀጥሎ የነበረ የውሸት ዲግሪና ማስተርሱን ያዘ። ግን እኮ የሚገርመኝ ሰው በልጅነቱ ነበር የሚያሸው አድገው በዚህ እድሜያቸው በ21 በ22 በ25 በ29 በ50 ፍናናቸው እልም የውሸት የሚያሹ ትላልቅ ሰዎች አሉና እስኪ አደብ ግዙ፣ አትዋሹን። በቃ አንዳንዴ እኮ እኛ ማለት ነው አውቀን ነው እንሰማችሁ እንጂ ማለት ነው ውሸት ሆኖን እናውቃለን። አናውቅም። የቲክቶኮቹ ድምቀቶች እና በቃል አይተናቸው እንመለስ። ገንዘብ ደስታን ሊገዛ አይችልም። ምን አይነት ሰው ነው? እንዴት ነው ገንዘብ ደስታን የማይገዛው? ህሊና የለሽም እንዴ አንቺ? እንዴት ነው ገንዘብ ገንዘብ ደስታን ሊገዛ አይችልም በተአምር። ባንዴ ደስታውን ገዛኝ ናዘባለችው። እሺ ቤተሰቦች እዚህ ጋር ደግሞ ባለሀብቷ አያት ቦታ ሚስቴ ወራ የሰጠውን ያለውን ነገር አይተን እንመለስ። ዶክ ተረጋጊ ዶክ እባክህ መልካም ዜና ዶክ መልካም ዜና እባክህ የሄደ መመለስ አይቻልም ማለት አያትሽ አርፎ እንዴ አማጂ እንደዛ እኮ አማጂ እኔ አልሰማም አማጂ እኔ አልሰማም አያቴ እኔ አልችልም አያቴ አማጂ ምን ያስከፋል ያንቺ ደስታ ለኔ ተርፎ ባሰለ አማጂ መረጋጋት ነው ያለብሽ። ደሙ በልሽት ነው ያቃለው እናቴ በቃ እሺ ዶክ እንግዲህ ምንም የቀረ ነገር የለም አይደል? ማደር አይችልም አይደል? ሬሳ እንትን ስንት ሜትር ናቸው አባባ? ለምንድን ነው ለሬሳ ሱፋና ሰፋ ለመቀለቆፈን ነው እንጂ ለሳቀም በቃ እሺ ተነጂ በቃ አፋፍሶ መቅበር ነው በቃ እንቅበራቸው አማጂን እንቅበራቸው። አረ በለው ሰው ላይ መቋጠር ጀምሯል። ገንዘብ እኮ በጣም የማያደርገው ጉድ የለም ቤተሰቦች። ስጥንግዲ ለጨፍራ ተደብቆ አረ በጣም አያትየው ገና ወዶ ታጃረሰው ማለት ነው ዞር ብለ። ለማንኛውም ቤተሰቦች ይህንን ቻናል ሰብስክራይብ አድርጋችሁታል፣ ላይክ አድርጋችሁታል። ይሄን ቪዲዮ እባካችሁ ለዚህ ቪዲዮ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ። ሌላ ቀን ደግሞ ስንላክ ቶሎ ቪዲዮ ደርሳችሁ የደውል ምልክቷንም መጫናችሁን አትርሱ። አብረን እንግዲህ ይላል። እሺ ቤተሰቦች ሰሞኑን ብዙዎችን ሲያነጋግርና ብዙዎችን ሲያሳዝን ነበር አንዲት ጉዳይ ነበረች። እሱ ምንድን ነበረ? የሀዘን ጉዳይ የቀነኒ አዱኛ ጉዳይ ነበርና ከሰሞኑ ፖሊስ አገኘታለ ማስረጃ አለ። ያ ምንድን ዲያሪያን አግኝቻለሁ ብሏል ፖሊስ። እስኪ ስለሱ ጉዳይ ሰምተን እንመለስ። የቀነኒ ጉዳይ ዛሬ በፍርድ ቤት ሲታይ ነበረ። የድምፃዊ አንዷለም ጠበቃ ደግሞ የቀነኒ ዲያሪ እሱ ጋር እንዳለ በመናገር ለፍርድ ቤቱ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበረም ተጽፎ አግኝቻለሁ ብሏል። ፖሊስ ተጨማሪ የምርመራ ጊዜ 14 ቀናት እንዲፈቀድለት ጠይቋል። ለዚህም ደግሞ የምርመራ ውጤቶች አልደረሱኝም ብሏል። ተጨማሪ የጊዜ ቀጠሮ መፈቀድ የለበትም፣ የአንዷለም የዋስ መብቱ ተጠብቆለት ሊወጣና ሊከራከር ይገባል ሲል ጠበቃው ተናግሯል። በተጨማሪም ከእስር ወጥቶም የሙዚቃ ስራውን ለፋሲካ ያቀርባል የሚለው የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባል ብሏል። ፍርድ ቤቱ የሁለቱን ክርክር ከሰማ በኋላም የክርክሩን ውሳኔ ለመስጠት ለነገም ማክሰኞ ሲማ ሲናገር እንደሰማችሁት ነው። ጠበቃው ዲያሪዋ ላይ ጋር ነው ብሏል። ዲያሪዋ ላይ ምን ጻፈች ሁላችንም አናውቅም። ብቻ የቀነኒ አዱኛን ነፍስ እግዚአብሔር ይማርልን። በጉድ ውስጥ ያንን አድርገን ባንገባበትም ወደፊት ትክክለኛ መረጃና እውነቱ ሲጋለጥ
እናውቃለን ማለት ነው። ለማንኛውም ወደ ኔክስት ቪዲዮ እንዴ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ማኪ እንዴት እንደምወድሽ እኮ ይሄ ኤክስ ምን አስደነገጠሽ? ኤክስ እኮ ይልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድነው? ስህተትና ምን መከራ አሳላፊ ደግሞ ማን ነው? እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። አሜን አሜን። ምንድነው እኔ ስላያችሁ ነው እንደዚህ የሚጋለፍ? ሴትዮሽ አንቺን ያልናት በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይኸውልሽ እናቱ የሲኦል ወላፈኑ ያቃጥላል እሳቱ። የኔ የኔ በረዶ አበረድሽኝ እኮ እናቴ። የኔ ወይና አደጋ ነኝ ሲኦል በር ላይ ምን እንሰራለን? እንሂድ። ስሚ የወንዶች ጉዳይ ነው ይሻላ። ልክ ዛሬ እንዳለችው እንዳምሮ ገርል ፍሬንድ ንቅልች ተፈነከተናለች። ቤተሰቦች ብዙ ቁም ነገሮችን አይተናል፣ ሰምተናል፣ አውቀናል። ወላጆች ልጆቻቸው መጠበቅ እንዳለባቸው ትምህርት ወስደናል። በቀጣይ በሚገራረሙ ቪዲዮዎች እንደዚህ ይመቻችሁ። ባይ ባይ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ።